አፈላይ ነው ቦምብ መከተል እኔ ለነፍስ የሚሳሳ መስሏል ትግሬና ምናምኖች እዚህ የምትንበጫበጭ እኔ ስላላወቀኝ 9 ሞት ግባ ቢለው አንዱን ግባ በለው መጣ ቢሉት አላባቴ ይል ነበር አንዱን ግባ በለዋል ፈሳ በክፍት አፈላይ ነው መከተል በቀዳዳ ቂጥ ላይ ከተላል ወርሳስ አትጃጃ እኔ ለነፍስ የሚሳሳ እንዳይመስ ለነፍስ ስለማልሰሳኮ እኔ እኮ ያኔ 3 አመት ከ3 ወር ነው በግርበት እንዲ አሉ እኮ የታሰሩ አብሮ ቀጥቅጦ ያሰር ፈሳ ዝም ብሎ ከዚህ እንደዚህ አሁን በፌስቡክ እና በዚህ ላይ አሁን መጥቶ የሴተኛ ዳር እንደሚጮህ መሰለ እንዴ እኔ ከቡና ቤት የመጣው እንዳልመስል እኔ እኮ ከሃይ ስኩል ጀምሬ ነው የምታገኝ እኔ ጓደኞች እኮ ዶክተሮች ናቸው ቅዘና ከነሱ የሚተናነስ ጭንቅላት እኮ የለኝ ያንኮላሸኝ ወያኔ ነው ለዚህ ነው እየታገልኩት ያለው ከአየር ትራፊክ ያባረረኝ ወያኔ ነው ለዚህ ነው የምታገለው እኮ የኔ ማይም አስረግጬ ያደዋን ትግሬ ቂጡን እየወጋው እየበተንኩት እበቀለዋለሁ እያልኩ አንድ መለስ ዜናዊ ነው ገደል ከተተው አማራ እኔ ደግሞ ይሄንን ወያኔ ትግራዋይ የሚባል ገደል ከተዋል በታትኛ አማራ ነጻዋታው የትግራይ ህዝብ ነጻ ይወጣ አስረግጬ ነው ነገር አሜሪካን ታላቅ ሀገር ሰጥቶኛል እግዚአብሔር በነጻነት እየለበለብኩ እየበተንኩት ምንም ማያመጣ ምንም ስለማኔ ኢትዮጵያ ውስጥ መሆን ራሱ ታውቁኛላችሁ ኢትዮጵያ ውስጥ ተቆጣገላል ማን አባቱ ምንም አያረገኝ መስሪያ ቤት እኔ ብቻ የምናገረው እኮ ኤርፖርት ማን አባቱ ይናገራል ያ ሁሉ ቅዘናም ዶክተሬቱን ይዞ አማራ ነው ማለት እኮ ይፈራ አረ ኢትዮጵያዊ ነኝ ኦርቶዶክስ ነው እኔ እስላም ነኝ እኔ ሙስሊም ነኝ አረ እኔ ያገባኝ አየው ወያኔ ግን እኛ ትግራዋይ ነው ወያኔ የተፈራው ስለሚገል ነው ኦሮሞ የተፈላው የሚፈራው ስለሚያስር ስለሚገል ነው አማራ እንዲፈራ መግደል ነው ያለበት እያልኩ ነው this is ሞታ ቀራኔ ውሳኔ ነው አስረግጬ እየነገርኩ አማራ የምትፈራ ከሆነ እንደ ትግራይ እንደ ኦሮሞ አሳደ ጠላት ክስገለው ማርከ እየቀለብክ እንደ ዘመነ ካሴ ከላከው መዋረር ጭንቅላት ውስጥ ታፈርሰው አባይ ማዶ መምጣት ያቆማል እየቀዘነ ገደል ይገባል ገና ሳይመጣ ክልሉን አንተ ይትዛል ትወደ አብይ በሄሊኮፕተር እንዲያመልጥ ታደርጋለህ ፈሳ ትግሬ እኮ የተፈራው በአጋዚ ጥይት ጭንቅላት ስለፈለጠ ነው እንጂ እኮ ማይም ፈሪ እኮ ነው ትግሬ እኔ ትግሬ ጋር ገጥም ያውቃል ማንንም እያንዳንዱ ፈሪ ነው በጭባጫ እንደ ትግሬ ነው አስረግጬ እኮ ነው እየነገርኩት ያለሁት እንደ ኦሮሞ በጭባጫ ወጣት የለም ፈሪ ልብ ብቻ ነው የሚፈልገው አማራ ልብ አለው እኔ አሁን 90 ነው የሚመጣ ቁጭ ነው ምሮ ብቻ መሮጥ ለኦሮሞችም አልፈቅድላቸውና ለትግሬዎች ራሱ ለምናባቱ ነው ምሮጥ 90 ነው የሚመጣው እኔ ታጥቄ ቢመጣም ባልታጠቅም መጣ አልሄድለት ፊት ለፊት ያለውን ተናንቄ አንገቱን ቆርጬ ነው ማልፈው ለዚህ ነው ሞታን የማይዳፈሩት በጥይት ለማስመታት እኮ ብዙ ሺህ ዳላር ከፍለው ሞክረዋል እኮ አሁንም እየሞከሩ ቅዘናን በጭባጫ ራስ አበሻ ተመጣም ትግሬና ወያኔ ወይም ኦሮሞ በጭባጫ በኩርቱ ፔስታል ቅዘና ሸክም ይልካለሁ ታውቀዋለህ አያሌው ተፈራን ገላለሁ ቅዘና ደንበር ነው ያለ ለሞክረው በኩርቱ ፔስታል ትግሬ ሞክረዋል እኮ አሸክሞን ይላል አንከሰናም ስንቱ ትግሬ ነው ገደል የገባ ታስሯል በሱ ላይ ያጠነጠንሽ ሁሉ ቀዝነሽ እየተፋሽ ወያኔ ከዚህ በኋላ እናንተን የሚሸከም ትግሬ ጥቂት ቁጥር ያለው ያድዋ ወንበዴ አጋዚ ትግሬ ሁሉ የሚጨፈጭፍ ሌባ የትግራይ እናትን ዳቦ እያስጠፈጠፈ እሱ ወርቅ የሚያሻግር ቅማላ ከዚህ በኋላ አይመጣም ነው የትግራይ ወጣት ራሱ ነቅቶባል ከአማራ ወንድሙ ጋር አጣልተዋል አንተ ወንበዴ ምግብ ለአንተ ወርቅ ተብሎ የትግራይ እናት ከአማራ ጋር ተቆራርጣል ትከራለ እውነት ነው ህዝብ ይቀጥላል ታዩታላችሁ እኔ ስለ ትግራይ እናት የተናገርኩት ያኔ ተውያል እንዳሁን መሳሪያ ይዛ አማራይ መቃብሪ ግደለው ትል የነበረችው ነው መጣው ስትራቢያችሁ ሴትዮ መጣች ምን አገባይ ስለ ትግራይ እናት ሽፍታና ገራፊ ዘራፊ ነው የምታፈራብኝ ሲል ዋዛው ግደለው አማራው እኮ ይፈረመላቸው ከስራ አባረሩኝ ያዘው ከዚያ በኋላ መጣና ሁለት ጊዜ ሲለምጠው እና አማራ ሞታ ቀራኒው ትክክል ነበር ጀግናው ትክክል ነበር አይ አማራ አሁንም